እግዚአብሔር ሰይጣን አድርጎ አልፈጠረው። መጽሐፍ ምን ይላል? እግዚአብሔር ፈጥሮ ሲጨርስ እግዚአብሔርም ያደረገውን ሁሉ አየ፣ እነሆ መልካም ነበረ። ነበረ ነው አይደለም፣ መልካም ነበረ። ይህም መልአክ እንደዚሁ ነው፣ መልካም ነበረ። ስለዚህ እግዚአብሔር ሰይጣን አድርጎ አልፈጠረውም። እግዚአብሔር በእጁ ስራ ላይ እንከን የለም። ግን መጽሐፉ ጥበብህን አረከስካት፣ በውበት ምክንያት በፖዚሽን ምክንያት ልብ ኮርቷል። ሕዝቅኤል 28 ከዳመናዎች በላይ ከፍ ከፍ አደርጋለሁ በልዑልም እመሰላለሁ አልክ። ያሁኑን የኢየሱስን ቦታ እሱ ፈለገው። ከዚያስ ትጣላለህ፣ ወደ ጥልቁም ገና ትወድቃለህ፣ እስከ ምድር ዳርቻ ተቆረጥክ ምናምን እያለው ኢሳይያስ 14 ላይ ደግሞ አወራና ይሄ ሰፈር ባባ አይደለም ሳር ለሳር የሚሄድ ራሱ እያደነ ከኛ ምንም እርዱኝ ያላለ አግዙኝ ያላለ ጫካ ለጫካ እያደነ የሚሄድ ምስኪን አውሬ ያለ እሱ ነው በለው፣ አናቱን ቀጥቀጣው ምናምን። ለምን ዘፍጥረት ላይ አናቱን ይቀጠቅጣል የሷ ዘር ይላል? እንደሱ አይደለም። ይሄ ምድር አውሬ ነው፣ ከእንስሳ ዘር አንዱ ነው። ምድር ታውጣ ከተባለው ውስጥ አንዱ ነው። ከእንደገና ደግሞ ዘሮቿ አይልም፣ በአንተ በእርሷና በዘሯና በዘርህ መካከል ነው የሚለው። እሱም ኢየሱስ ነው። እኛን እንዳይደለም የምታውቁት እባቡም ይሄኛው እባብ አለመሆኑ። ከእንደገና ደግሞ መዓት ወንዶች እባብ እንደሚፈሩ የታወቀ ነው። እውነት ውሸት? እንደውም እሱ ሮጦ ሚስቱ የምትገልለት ሁሉ አለ። ስለዚህ ይሄ ጥቅሱ እኛን ወንዶች የሚመለከት አይደለም። እሱ ዘሎ ሶፋ ላይ ወጥቶ ያጁ በዩ ምናም ባገኘሽው በዩ የሚል ብዙ ባል እንዳለ እንገምታለን። እና እኛን ሁሉ አይመለከትም ማለት ነው።